ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር ስለ ፍቅር ህይወቴ ጠየቀኝ። ውድ የቻናሌ ቤተሰብ እንዴት ቆያችሁ? ዛሬ በአዲስ ቪዲዮ በአዲስ ሐሳብ ወደ እናንተ መጥቻለሁ። ውድ የቻናሌ ቤተሰብ እንግዲህ ሰሞኑን ሶሻል ሚዲያ ላይ ሲንቀሳቀሱ ያገኟቸውን ቪዲዮዎች ካሉበት ሰብስቤ አንጥቻችኋለሁ። እነዚህ ቪዲዮዎች ላይ አብረን ሪአክት እናደርጋለን፣ ሐሳብ እንሰጣለን። ውድ የቻናሌ ቤተሰብ እንግዲህ እንደሚታወቀው በየቀኑ አዳዲስ ነገሮች እየተከሰቱ ነው የሚገኙት። እነዚህ በየቀኑ የሚከሰቷቸው ነገሮች ምን ይመስላሉ፣ ምንድን ናቸው ያሉት የሚለውን ነገር አብረን ሐሳብ እንሰጣለን። ቪዲዮ ከመጀመራችን በፊት ሁላችሁም ቻናሌን ሰብስክራይብ በማድረግ ጀምሩ። እንግዲህ ለዚህ ቪዲዮ ዛሬ 200 ላይክ ያስፈልገኛል። ሁላችሁም ቪዲዮ ከመጀመራችን በፊት ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ሰሞኑን ፕሮቴስታንት እምነትን በተመለከተ አንድ ሰው የተናገረው ነገር አለ። እንግዲህ ይሄ ሰው አንድ ፓስተር እንዲህ አለኝ ምናምን ብሎ ያነሷቸው ሐሳቦች አሉ። እስኪ ይሄን ቪዲዮ እንመልከት። ታዋቂ ፓስተር ነው የሚገርምሽ ነገር ፓስተር ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበር እና ተለያይተን አመለጣታ ምናምን ነገር አይ አሁን ሳላስከም አሁን እንኳን ስለ ፍቅር ሁኔታ ማስብበት ሁኔታ አለ። ሌላ አይነት ነገር ስሞክረ ታውቃለህ ማለት አልኩት። ቆይ መልሼ ልደውላለሁ ዘጋው። ሌላ አይነት ሲል በቃ ግራ ገባኝ። ከዚህ ተለየ ምን አለከ? በቃ እንደዚህ ያወራ የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄ ነው በጣም አፍቅሬ ነው እና ምናምን አለ። በኢየሱስ ስም ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? እና ወድጄ አይደለም ግን ይሰብካል ስቴጅ ላይ እንዴ። ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል። እንግዲህ ቪዲዮውን እንዳያችሁት ነው። ሰውየው እንግዲህ እየተናገረ ያለው ፓስተር እንዲህ አለኝ። እንግዲህ ፓስተር ማለት ያው በፕሮቴስታንት እምነት በኩል እንግዲህ መጋቢው ደግሞ አስተማሪ ማለት ነው። እንግዲህ አስተማሪ ሆኖ እንዲህ አይነት ነገር የሚያደርግ ከሆነ ይሄ በጣም ከፍተኛ የሆነ ይሄ የማይባል እንግዲህ ችግር እየፈጠረ ነው ማለት ነው። ስለዚህ ምንድን ነው የሚያስፈልገው? ይሄን ሰው ወደ አደባባይ የማውጣት ስራና የማውጣት ስራ ብቻ ነው መሰራት ያለበት። ስለዚህ ይሄ ነገር እውነት ከሆነ እዚህ ላይ እንዲህ ተብሎ ብቻ መቅረት ያለበት ጉዳይ አይደለም። እንደ ፕሮቴስታንት እምነት ተከታዮችም እንደዛም ደግሞ እንደ ሀገራችንም ሕግ እንዲህ አይነት ነገር እንግዲህ ተቀባይነት እንደሌለው በሀገራችን እንግዲህ እስካሁን የተፈቀደ ነገር የለም። ስለዚህ ወንጀል ነው። ይሄ ሰው ወደ አደባባይ መውጣት አለበት እውነት ከሆነ። እውነት ካልሆነ እዚህ ሚዲያ ላይ ብዙ ጊዜ እንግዲህ እንዲህ አይነት ነገር ዩቲዩበሯ እንግዲህ የምታቀርባቸው ፕሮግራሞቿ ላይ ባለፈውም እንግዲህ እንዳየነው አርቲስቱ ሞቶ የሱም ሞት እንግዲህ ካሜራ ደቅና ስትሰራ የነበረችው ነገር የሚታወቀው ነው። አሁንም እንግዲህ ይሄ ሰው አንድ ፓስተር ብለዋል። ይሄ ፓስተር ደግሞ ስሙ መጠቀስ ያለበት ይሄ ሰው ልክ ሰውየው እንደተናገረው ወደ አደባባይ ወጥቶ የሱ ጉዳይ እንግዲህ ወይ በህግ ወይ በሆነ እንግዲህ ሂደት መጠየቅ አለበት። ስለዚህ እሱ መታወቅ አለበት። ይሄ ሰው እስካሁን እንዲህ አይነት ነገር ያለውን ሰው ወደ አደባባይ ባለመውጣቱ በአሁኑ ሰዓት እንግዲህ ክስ ተመስርቶበታል። እንግዲህ መጨረሻውን የምናየው ይሆናል። እንዲህ አይነት ነገር ደግሞ በቀላሉ የሚታለፍ ጉዳይ ስላልሆነ እንግዲህ ብዙ ሰው ወጥቷል፣ ቪዲዮ ቫይራል ወጥቷል። እንግዲህ ይሄ ነገር እንዲሁ በሶሻል ሚዲያ ላይ ተነግሮ የሚታለፍ ጉዳይ ስላልሆነ እንግዲህ አሁን በህግ ተይዟል። ሰውየው መታወቅ አለበት። ሰውየው ትክክለኛ እውነት መረጃ ከሆነ ይሄ እንግዲህ በህግ ተጠይቆ ፍርዱን እንግዲህ ማግኘት አለበት እላለሁ። እስኪ የሚቀጥለውን ቪዲዮ እንመልከት። ፍትህ መቼም ቢሆን የሆነ ቀን ይወጣል። አድበስብሰውት ሊሆን ይችላል። እኛ ኢፍትሃዊ በሆነ መንገድ ቤተክርስቲያኑን ስጡ ስለተባልን ሰጥተናል። ችግር የለም፣ ምክንያቱም ከህግ በላይ አንሆንብን። ነገር ግን የቤተክርስቲያንን ንብረት ግን
አሁን በዚህ ጊዜ ቢጠየቅ ከ10 ሚሊዮን ብር በላይ የሚሆን ንብረት ግን በዳኞች እንግዲህ ይህ ፓስተር ባለፈው ሲያገለግልበት የነበረው ቸርች የሰውን ቦታ ያለ አግባብ ወስዶ እንግዲህ አገልግሎት ሲካሄድበት ነበር ተብሎ ካሉበት ቤተክርስቲያኑን ፈርሶ እሱም ከአገልግሎት ውጪ ሆኖ ነው ያለው። አሁን ደግሞ እኔም እውነት አለኝ ያለ ነው። እስኪ እንስማ። ከፍተኛ ኢመድሏዊ አሰራር አነጠና የፎቶ ማስረጃ አቀርበና፣ ቪዲዮ ማስረጃ አቀርበና፣ የደረሰኞች ማስረጃ አቀርበና፣ የተለያዩ መረጃዎች ቀርቧል። የሰው ምስክርነት ቢቀር የሰነድ ማስረጃ ቼክ ታደርጋል። ህዝብ ቆሞ ሲሰራው የተለያየ ሰው ቆሞ ሲሰራው ያለውን ማስረጃ እያለ እሱን ዘለው ምንም እንዳልሆነ ይሄ እንደውም አልረሳውም ተመልሶ ሲመጣ ይሄ በቂ ማስረጃ አይደለም ማለት እንግዲህ ቪዲዮ ማስረጃ ካልሆነ የተገዛው ደረሰኞች ማስረጃ ካልሆኑ ፎቶ ማስረጃ ካልሆነ ስንገባ ጀምሮ ከዛ በክርክሩ መሃል የአየር ካርታ ተነስቶ በወረዳው የተነሳው በ2004 የነበረው ቤቱ በ2007 በኋላ 2012 2013 መጨረሻ በኋላ ያለው የአየር ካርታ ሁሉ ሲቀር ይሄም በቂ ማስረጃ አይደለም እያለ ጠቅላላ ማለት እኔ በጣም አዝናለሁ ለእንደዚህ አይነት ዳኞች። እውነቴን ነው፣ አንድ እንጀራ ነው የሚበሉት። እውነቴን እንግዲህ እኛ ያው ባለፈውም በሚዲያ ነበር የተላለፈው። አሁን ደግሞ እኛም እውነት ያለን እያለ ነው። እንግዲህ የሚመለከቱ አካል መልስ ይስጥበት ለማለት ፈልጋለሁ። በሚቀጥለው ቪዲዮ ደግሞ የምናየውን እንግዲህ ሰሞኑን ሶሻል ሚዲያ ላይ በጣም ሲዘዋወር የነበረው ቪዲዮ ነው። ይሄም እንግዲህ ስፖርተኞች እኛም እንግዲህ ፋይት እናደርጋለን ብሎ በተለያየ ጊዜ በሶሻል ሚዲያ በቲክታክ በዩቲዩብ እንዲሁም በፌስቡክም በተለያዩ በሁሉም ሶሻል ሚዲያ ላይ እንግዲህ ፋይት ማድረግ እንፈልጋለን እያሉ ብዙ ጊዜ እንግዲህ ሲጨቃጨቁ ነበረ። አሁን ደግሞ በመጨረሻም ሊባት ሊያገኝ ነው መሰለኝ። ያዚያ ላይ ለመፋለም ቀጠሮ ተይዟል። እስኪ ሪአክሽናቸውን እንመልከት። ቄጥን ነው ኖካውት የሚያደርግ እሱ እጁን ዘርግቶ እንደ ጸሎት እኔ ጋር የሚመጣ ነው ይመስለኝ። ዩ ጋይስ ዲስ ጋይ ጃብ ክሮስ ራሱ መዘንዘር አይችልም፣ እግር እስከ ጉልበቱ ማንሳት አይችልም ብያቸዋለሁ። የሱን ስራ እስካሁን ብዙ አመታትን ሰርቷል። ግራውንድ ስራ ጂጂትሱ። እኔ እንደምታውቁትም ስሜ ንቃተ ህሊና ነው የሚለውና በ3 ወር የሱን ሲስተሞች እንዴት እንደማከሽ እንዴት ንቁና ፋስት ጭንቅላት እንዳለኝ የማሳይበት ትልቅ መድረክ ነው። አፕሪል 25 ብዬ ነው ማስ አጠብቁትም። የመጣሁትን ቦታ በጣም እልም ካለ ጫካ ውስጥ ነው የመጣሁት። I'm proud of myself. የምሬን ነው የምላችሁ። በፍጹም የተወለድንበት ቦታ ያደግንበት ቦታ በፍጹም በዚህን ሰዓት እኛ ላይ ተጽዕኖ ማድረግ አይችልም። I am definitely ይሄ ሲሪየስ የሆነ ነገር ነው እየነገርኳችሁ። listen to me አህያ ብለኸኛል። እንዴት አንስቼ ሰማይ ላይ እንደማፈርጥ እኔ አሳያለሁ። ጠንካራ ያልሆነ አህያ የለም። He's very strong. But yo እኔ you guys have seen me fight የ120 ኪሎ ግራም የ110 ኪሎ ግራም የሆኑ ሰዎች ንቃተ ህሊና 78 ኪሎ ግራም ነው። እሺ እኔ ንቃተ ህሊና አንድ ፔጅ መጽሐፍ ላይ ካነበብክ ማለት ነው 1 ሚሊዮን ብሩን እኔ ራሴ እሰጥሃለሁ ካሸነፍኩ በኋላ። አንድ ፔጅ ከማንኛውም አይነት መጽሐፍ ውስጥ ካነበብክ 1 ሚሊዮን ብሩን ራሴ እሰጥሃለሁ። አጨብጭቡለት። ኮርጆ አልፏል። አጨብጭቡለት። እሺ ማንበቡን ተው። ኮምፒውተር ሳይንስ ተመርቄያለሁ አልካ። እስቲ ኮምፒውተር እንዴት ነው የሚበራው? ኮምፒውተር አብርታ አሳየን። የጠፋ ላፕቶፕ ይዞ ሰው ሌክቸር ሲያደርግ አይቼዋለሁ። መብራት ሲጠፋ እኮ ማለት ነው ላፕቶፑ በቃ አይሰራም ብሎ የሚሄድ ልጅ ነው። እንዴት ነው ኮምፒውተር ኢንጂነሪንግ የተማረው? ይሄ ፍልሚያ አብዛኞች ጠንካራ ልጆች አሉ። አንተ ራስህ ማይክ ተሰጥቶ ትመሰክራለህ ስለኔ። ሻውን ኮንትራቱ እንዴት ነው የሚፈርመው? እስክሪብቶ አጠቃቀም አይችልም። በአሻራ እናድርግለት ወይስ
እስኪ ይሄን ይመስላል ውድ ቻናል ቤተሰብ የዛሬ ቪዲዮ ይሄን ይመስላል። እስኪ ውልሲ ሚያዝያ 25 ተብሏል። እስኪ ሚያዝያ 25 ላይ ፋይታቸውን የሚያሳዩን ከሆነ የምናይ ይሆናል። የዛሬ ቪዲዮ ይሄን ይመስላል ውድ ቻናል ቤተሰብ እንግዲህ በሚያዝያ 25 ቀጠሮ ይዘዋል። እስኪ እንጠብቃለን። የዛ ቀን ሰው ይበለን። ውድ ቻናል ቤተሰብ እንግዲህ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስኪመጣ ድረስ ቻናሌን ሰብስክራይብ፣ ቪዲዮዬን ላይክ በማድረግ ጀምሩ። በያላችሁበት መልካም ጊዜ